አፕሊኬሽን ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የመዲ ቤተሰብ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌ የሚለቃቸው ቪዲዮዎች እንዲደርሳችሁ ላይክ ሼር አድርጉ። ዛሬ ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። እሱም ምንድነው? ለምሳሌ ስልካችሁን ዩቲዩብ ላይ ገብታችሁ ቁርአን የተለያየ ነገር ማዳመጥ ፈልጋችሁ ከዛ ከዩቲዩብ ስትወጡ ደግሞ ይቋረጣል ማለት ነው። ከዛ የስልካችሁን መሀል ነክታችሁ ያንን ነገር ያዳመጣችሁ ስልካችሁን ሌላ ነገር መጠቀም የምትችሉበትን አፕሊኬሽን ይዤላችሁ መጥቻለሁ። እንደውም ቶክቶክ ላይ ቁርአን መክፈት ፈልጋችሁ ለምሳሌ በአንዱ ስልካችሁ እዛ ከዩቲዩብ ቁርአኑን ከፍታችሁ ከዛ ደግሞ የዩቲዩብ እንትን ስልካችሁን መሀል ነክታችሁ ተመልሳችሁ ደግሞ ቶክቶክ ላይፍ ከፍታችሁ ከዛ ያንን ቁርአን ሸርተት አድርጋችሁ መክፈት የምትችሉበት ማለት ነው፣ በአንዱ ስልክ በራሱ ማለት ነው። እና እንደዚህ አይነት አፕሊኬሽን ይዤላችሁ መጥቻለሁ። ቪዲዮን ደግሞ እስከ መጨረሻ ድረስ እዩት እንዲገባችሁ ማለት ነው። ከዛ አሁን ወዴት ነው የምንሄደው? ፕሌስቶር ላይ እንሄዳለን። ኦኬ ፕሌስቶር ላይ እንሄዳለን። ከዛ ፕሌስቶር ላይ እንሄዳለን። ከዛ ደግሞ አፑን ከዛ ደግሞ አፕሊኬሽኑን ይሄው ጽፈናል። አፕሊኬሽኑን ከዛ ዳውንሎድ እናደርገዋለን። አፕሊኬሽኑ የትኛው ነው ብትሉ ይሄኛው ነው ማለት ነው። ይሄኛው ነው፣ ይሄኛው በጥቁል ካራል ማለት ነው። ከዛ ዳውንሎድ እናደርገዋለን። በጣም አሪፍ አፕሊኬሽን ነው። ለምሳሌ ስልካችሁ ላይ ቁርአን መክፈት ፈልጋችሁ ቶክቶክ ላይ ከፍታችሁ መተው ከፈለጋችሁ ረዘም ያለ ቁርአን እንትን አድርጋችሁ ከፍታችሁ እንትን ማለት ትችላላችሁ ማለት ነው። በአንዱ ስልካችሁ ሁለቱንም መጠቀም ይቻላል ማለት ነው። ምሳሌ ስራ ልትሆኑ ትችላላችሁ። ኦር ደግሞ ስልካችሁን እንደዚህ ኩሽና ከፍታችሁ ሰዎቻችሁ እንዳያዩ ምን እንደምታዳምጡ እንዳያዩ የስልካችሁን መሀል ነክታችሁ ማዳመጥ ትችላላችሁ ማለት ነው። ልክ እንደ አውዲዮ ነው የሚመጣላችሁ። ከዛ አፕሊኬሽኑን ዳውንሎድ እናደርገዋለን። ከዛ ይሄው ዳውንሎድ አድርጌዋለሁ። ከዛ ደግሞ የምትፈልጉትን ነገር እዚህ ጋር እንደምታዩት እኔ ቁርአን እንትን ብዬ ሰርች አድርጌ ይሄው እነዚህ ቃሪዎች መጥቶልኛሉ ማለት ነው። ከዛ ቃሪዎች መጥቶልኛሉ። ከዛ እንዴት እንደሆነ አሁን ለምሳሌ አንዳቸውን ቢነካ ልክ እንደ አውዲዮ እንትን ይልልኛል ማለት ነው። መቅራት ይጀምራል ማለት እንትን እያልኩኝ ስለሆነ ያቆምብኛል። ቆይ አንድ ቃሪ ነክቼ ላሳ። ከዛ እንደምታዩት ይሄው ከታች እንትን ብዬ ያለው ቃሪ እንትን ሱዴስ ነክቻለሁ። ይሄው እዚህ ጋር እንደምታዩት ከዛ ይሄው እዚህ ጋር እንትን ብሏል። ከዛ ምንድነው የሚያደርገው? ስልኬን መሀል ነክቼ እወጣለሁ። ከዛ ደግሞ አሁን ለምሳሌ አሁን በድጋሚ መክፈት ቢፈልግ ስልኬን እንትን ሳላደርግ ከላይ ሰርተት አድርጌ እቺን መንካት ብቻ ነው። እቺን ማለት ነው። እቺን ከዛ ስልኬ ቢዘጋ መቅራቱን እንደዚህ ማለት ቢዘጋ ሲላችሁ እንትኑ ቢጠፋ ራሱ መቅራቱን አያቆሙም ማለት ነው። አሁን እኔ ቪዲዮ እየሰራው ስለሆነ አቆሜው ነው በነገራችን ላይ ያው መግባትም ስለሌለበት። አሁን ለምሳሌ ቶክቶክ ላይ እንትን ብዬ ላሳያችሁ። ላይፍ ላይ እንትን አድርጌ ላሳያችሁ።
በዚህ አጋጣሚ ቶክቶክን ላይፍ ከገባ አጋጣሚ ጥያቄ ያላችሁ ልጆች የቶክቶክ ስም መዲ ሀበሻ ነው የሚለው። ምን ነው ቆየክስ? ኔትወርክ ዳይፍ ነው ጋይስ፣ ምንድን ነው ነገር? ወይኔ አላሳየኋችሁም ላይፍ ሲገባ። ቆይ አሁን ላይፍ ገባ። አስወጣኝ ከቶክቶክ አስወጣኝ ማለት የቀረስኩኝ ስለሆነ አስወጥቶኛል ጋይስ፣ ምንም ማድረግ አልችልም። እንደዚህ ቶክቶክ ላይፍ ገብታችሁ ከዛ ደግሞ እንደዚህ ሸርተት አድርጋችሁ ከዛ የምትፈልጉትን ነገር የኔ ዋና ፖይንቴ ምንድነው እንዲገባችሁ ነበር ላይፍ ገብቼ እንትኑን ከፍቼ ለማሳየት የሞከርኩ የነበረው ማለት የኔ ፖይንት ምን መሰላችሁ? በቃ አንድ ነገር የሆነ ነገር መክፈት ፈልጋችሁ ሁለተኛ ስልክ መፈለግ የለባችሁም። ቶክቶክ ላይ የሆነ ነገር ማለት ቁርአኑም የሆነ ነገር ማዳመጥ ፈልጋችሁ ሁለተኛ ስልክ አያስፈልጋችሁም ማለት ነው። እና ለዛ ያንን ነው እንዲያሳያቸው ፈለኩት። ሁለተኛ ስልክ ሳትፈልጉ በአንዱም ስልካችሁ መጠቀም ትችላላችሁ። እኔም ካወቅኩት ቅርብ ጊዜ ነው። እኔ ያወቅኩትን ደግሞ ለሰው ማሳወቅ ያስደስተኛል። ለዛ ነው እላችኋለሁ ውዶቼ። ቪዲዮን እስከ መጨረሻ ድረስ አይታችሁ እንዲገባችሁ እንትን አድርጉ። በቅደም ተከተል ተከታተሉት ማለት ነው። ከዛ የምትፈልጉትን ነገር እንደዚህ አድርጋችሁ መጀመሪያ አፕሊኬሽኑ ላይ ሄዳችሁ ሰርች አድርጋችሁ ነው እንትን የምትሉት ማለት ነው። ረብስላ ምንድነው ነገሩ ጋይስ? ስልኬ ምን የሆነ ነው? እና በዚህ መልኩ መጠቀም ይቻላል ማለት ነው። አፕሊኬሽኑ የቱ ነው ለምትሉ አፕሊኬሽኑ ይሄው እዚህ ጋር ነው። ይሄኛ አፕሊኬሽን ነው። ከዛ ለምሳሌ አሁን እኔ እንትኑን አሁን ቁርአኑን ከፍቼ ስልኬን እንደዚህ ቢያጠፋው ራሱ ኤርፎን አድርጌ ማዳመጥ እችላለሁ ማለት ነው። ልክ እንደ አውዲዮ ማዳመጥ ይቻላል ማለት ነው። ከዩቲዩብ ላይ እንደዛ ከፍታችሁ ማዳመጥ ትችላላችሁ። ግን ከዩቲዩብ ላይ ሳይሆን እዚህ ውስጥ ገብታችሁ ነው የምትፈልጉትን ነገር ከዚህ ውስጥ ሰርች አድርጋችሁ ነው እዚህ ውስጥ ነው መስማት የምትችሉት እንጂ እዚህ ዩቲዩብ ላይ ገብታችሁ ከዩቲዩብ ከዚህ አይደለም። ገብታችኋል? ማዳመጥ የምትችሉት ከየት ነው? ከዚህ ገብታችሁ አይደለም፣ ከዩቲዩብ ገብታችሁ አይደለም። ከዚህኛው አፕሊኬሽን ገብታችሁ ነው ማዳመጥ የምትችሉት ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን እስከ መጨረሻ ድረስ ይሁት። ለማያውቁ ሼር አድርጉ። ይህን ነገር መክፈት ፈልጎ ላይፍ ላይ ቶክቶክ ላይ ቁርአን ከፍታችሁ መተው ፈልጋችሁ ሁለተኛ ስልክ ለሚፈልግ ሰው ይሄ መፍትሄ ነው። ስለዛ ደግሞ ሼር አድርጉ ትላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አባረታቱን። አመሰግናለሁ።